The US Central Command confirmed Saturday on X that the USS Tripoli assault ship is the flagship for a contingent of 3,500 Marines and sailors. Saturday ground operations would not constitute a full invasion force. Instead, special in Gulf, such as Karg Island, a key node in some as a potential way to pressure the Iranian regime. The US officials have አሜሪካ ኢራንን በእግረኛ ጦር ለመምታት እየተዘጋጀች ሲሆን ኢራን በበኩሏ ለማንኛውም ወታደራዊ እርምጃ አጸፋ ለመስጠት ዝግጁ መሆኗን ገልጻለች። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን አላችሁ? የዕለቱን መረጃዎች ይዤ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ የተቀሰቀሰው ግጭት ከዋና ተዋናዮቹ አልፎ የዓለም ጭንቀት እንደሆነ ቀጥሏል። ይህንም ተከትሎ ዩናይትድ ስቴትስ አሜሪካ ከኢራን ጋር ለመደራደር ባለ 15 ነጥብ መደራደሪያ ሀሳብ ብታቀርብም ከኢራን በኩል ተቀባይነት ባለማግኘቱ እግረኛ ጦሮች ለማዝመት ከፍተኛ ዝግጅት እያደረገች እንደሆነ ተገልጿል። ኢራን በበኩሏ ጠላቶቻችን በአንድ በኩል እንደራደር እያሉ በሌላ በኩል ግን የመሬት ጥቃት ለማድረስ እያሴሩ ነው በማለት ወደ ኢራን ግዛት ለመግባት በሚሞክር በማንኛውም ወታደራዊ ኃይል ላይ እርምጃ እንደምትወስድና ወታደሮቿም ለዚህ በተጠንቀቅ ላይ እንደሆኑ ገልጻለች። የዩናይትድ ስቴትስ ሴንትራል እዝ በኤክስ ላይ እንደገለጸው አዲስ የሚመጡ መርከበኞችና የባህር ላይ መርከቦች በዩኤስኤስ ትሪፖሊ የሚመራ የጦር መርከብ አባል ሲሆኑ ለጥቃትና ለመጓጓዣ የሚውሉ ንብረቶችን ያካተቱ ናቸው ሲል የገለጸ ሲሆን የዋሽንግተን ፖስት ጋዜጣ እንደዘገበው ፔንታጎን በኢራን ውስጥ ለሳምንታት የመሬት ስራዎችን እያዘጋጀ መሆኑን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ኃይል በመጨመር ተጨማሪ እርምጃ ለመውሰድ እየተዘጋጁ ሲሆን የዩኤስ ሚዲያዎች እንደዘገቡት አስተዳደሩ ለቀጣይ የኢራን ወታደራዊ ዘመቻ $200 ቢሊዮን ለአስቸኳይ ጊዜ የገንዘብ ድጋፍ ኮንግረሱን ለመጠየቅ መዘጋጀቱን ጠቁመዋል። ትራምፕ ባለፈው ሳምንት በኦቫል ኦፊስ ውስጥ ለጋዜጠኞች እንደተናገሩት ወደ ኢራን የምድር ጦር እየላኩ አለመሆኑንና ነገር ግን ቢሆንም እንኳን በግልጽ እንደማይናገሩ ሲገልጹ የውጭ ጉዳይ ሚኒስቴራቸው ማርኮ ሩቢዮ በበኩላቸው ዩናይትድ ስቴትስ ያለ መሬት ወታደር የጦርነት ዓላማዋን ማሳካት ብትችልም ትራምፕ ግን ለብዙ ድንገተኛ ሁኔታዎች መዘጋጀት አለባቸው ሲሉ ገልጸዋል። ውድ ቻናል ቤተሰቦች ለዕለቱ ያስኳቸው መረጃዎች እነኚህ ነበሩ። በቀጣይ እስከምንገናኝ መልካም ጊዜ